አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተከበራችሁ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህ ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። የብልጽግናው ሰራዊት በደቡብ ወሎ ዞን በወገዲ ወረዳ ህዝብ ላይ በድሮን ሳይቀር እያደረሰ ያለውን ጭፍጨፋ አሁንም ተጠናክሮ መቀጠሉ ተነገረም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ኮር ከፍ ያለው ደሴ ኮር ታላቅ ጀብድ በመፈጸም ከጋይንት እስከ ዘብራ ባለው አውደ ውጊያ ዙ 23 ከጥቅም ውጭ ሲሆን በርካታ ከባድ መሳሪያዎች በፋኖ መማረካቸው ተነግሯል። ትዕግስታችን እንደ ፍርሃት አይቆጠር ሲል የትግራይ ሰላምና ጸጥታ ቢሮ ባወጣው መግለጫ አስታውቋል። የትግራይ ሰላምና ጸጥታ ቢሮ ጠላትም ወዳጅም ይወቅልኝ ሲል ዛሬ ባወጣው መግለጫ አስታውቋል። የብልጽግናው ሰራዊት ልዩ ኮማንዶ እያለ ባስመረቀበት በዚህን ሰዓት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ልዩ ስፔሻል ፎርስ ኮማንዶ በዛሬው ዕለት ማስመረቁን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ታላቅ ጀብድ መፈጸሙን አስታወቀም። ከደብረ ታቦር ወደ ክምር ድንጋይ በእንቅስቃሴ ላይ የነበረን የብልጽግናው ሰራዊት በተራራው ራስ ጉና ክፍለ ጦር አይቀጡ ቅጣት እየተቀጣ ነው። ከዲሽቃ እስከ ዙ 23 የታጠቀው የብልጽግናው ሰራዊት ክምር ድንጋይን መቀመጫ ማዕከል ለማድረግና ነፋስ መውጫ ካለው ኃይል ጋር በጥምረት ቀጠናውን እቆጣጠራለሁ የሚል የህልም ዓለም ቅዠት ቢኖረውም ሳይሳካለት እየተቀጠቀጠም ይገኛል። ከጋይንት እስከ ዘብራ ባለው አውደ ውጊያ ውሎም ዙ 23 የጫነው መኪና ከጥቅም ውጭ ሆኖበታል። ከ30 በላይ ሞትን አስተናግዷል። አስክሬኑን እያዝረከረከ በማፈግፈግ ላይ ይገኛል። ቁጥሩ በውል ያልታወቀ ቆስለኛ ደግሞ ወደ ደብረ ታቦር ሆስፒታል ተሸኝቷል። እስካሁን ገቢ የተደረገው በምርኮዎች ውስጥም አንድ ብሬን፣ አንድ ስናይፐር፣ 15 ክላሽንኮቭ። በሌላኛው አውደ ውጊያ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ከንፋስ መውጫ ከተማ ተነስቶ ወደ ክምር ድንጋይ ከደብረ ታቦር ለሚንቀሳቀሰው ኃይል ለመድረስና ሽፋን ለመስጠት ወደ ጉብጉቦ በመንቀሳቀስ ላይ ያለ የጀግኖችን ብርቱ ክንድ አስተናግዶ ሙትና ቆስለኛውን ታቅፎ ወደ ተነሳበት ንፋስ መውጫ ከተማ መልሶ እንዲገባ ተደርጓል። በዚህ አውደ ውጊያ ከፍተኛ ቀጠናዊ ትስስር የተጋመደው ወታደራዊ ግዳጅ የነበረ ሲሆን አንበሳው ጋይንት ክፍለ ጦር መኳቢያ ኡራኤል ማደያ ጣሪያ ጊዮርጊስ አካባቢ ትንቅንቅ ሲያደርግ ገብርዬ ክፍለ ጦር ደግሞ ከየዶሮ አቅጣጫና ክሬቸር አካባቢ የጠላትን ኃይል ከፍተኛ ኪሳራ እንዲያስተናግድ ሲያደርገው፣ በሌላኛው የአውደ ውጊያ ግንባር ደግሞ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ ደጋው መብረቅ ኮር ከ3 ክፍለ ጦር የተወጣጣ ኃይልና ሌሎችም በቀጠናው የሚንቀሳቀስ የፋኖ አባላት ደግሞ በአምባ ማርያም አቅጣጫ የተናበበ ምትን አሳረፈውበታል። ከፍተኛ ጉዳትም አስተናግዷል። በዚህ አውደ ውጊያም ከ20 በላይ ክላሽንኮቭ በምርኮ ሲገኝ በርካታ የዲሽቃና የክላሽ ተተኳሽም ተገኝቷል። 10 የሚሊሻና ፖሊስ ሙርኮ ከ35 በላይ ሞት ሲደረግ 55 የአገዛዙ ሰራዊት ቁስለኛ ታቅፎ ንፋስ መውጫ የሙጥኝ ብሏል። የብልጽግናው ሰራዊት ደቡብ ወሎ ዞን በወገዲ ወረዳ ህዝብ ላይ በድሮን ሳይቀር እያደረሰ ያለው ጭፍጨፋ ተጠናክሮ ቀጥሏል። የብልጽግናው ሰራዊት በወገዲ ወረዳ ንጹሃን ላይ ያነጣጠረ የድሮን ጥቃት፣ የከባድ መሳሪያ ድብደባ በመፈጸም በሰው ሕይወትና በንብረት ላይ ከፍተኛ ጉዳት አድርሷል። በደቡብ ወሎ ዞን ወገዲ ወረዳ የሚገኘው ሰላማዊ አርሶ አደሮች በሰው ሕይወትና በእንስሳቶች የከፋ ጥቃትና የንብረት ውድመት እየደረሰባቸው መሆኑን እየገለጹ ይገኛሉ። የካቲት 12 ቀን 2018 ዓ.ም በወረዳው ልዩ ስማቸው 016 እና 017 ተብሎ በሚጠሩ ቀበሌዎች ውስጥ በተፈጸመው 5 ዙር የድሮን ድብደባ በንጹሃን ሕይወትና ንብረት እንዲሁም እንስሳቶች ላይ ከፍተኛ ጉዳት ደርሷል። አገዛዙ በፈጸመው የድሮን ድብደባ ንጹሃኖች ላይ ጉዳት ያደረሰ ሲሆን በርካታ የአርሶ አደሮች እንስሳቶች ተገድለዋል። በተጨማሪም ከጥቃቱ ጎን ለጎን በየአካባቢው የተሰማራው 11ኛ እዝና ሪፐብሊካን ጋርድ የተባለ የብልጽግናው ጦር የአርሶ አደሮችን ንብረት የመዝረፍና የማውደም ተግባር በሰፊው እየፈጸመም ይገኛል። በዚህም 8 በሬዎችና 18 ፍየሎች በአካባቢው በነበረው የብልጽግናው ሰራዊት ተዘርፈዋል። በተጨማሪም አርሶ አደሩ ለምግብነትና ለገበያ ያከማቸው 14 ኩንታል ጤፍ በፋሺስቱ ሰራዊት ተዘርፏል። አርበኛ ስለሽ ከበደ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ሻለቃ ልዩ ኮማንዶ ምርቃ ላይ በመገኘት ለሰራዊቱ መልእክት አስተላልፏል። የተከበራችሁ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ አመራሮች፣ የተከበራችሁ የቴዎድሮስ 105ኛ ኮር ከፍተኛ አመራሮች፣
የተከበራችሁ የቴዎድሮስ ዕዝ 105ኛ ኮር የ44ኛ ክፍለ ጦር አመራሮች፣ የጊዮን ሻለቃ አመራሮችና የኤፍሬም አጥናፍ ሻለቃ አመራሮች፣ የአማራ ፋኖ ብሔራዊ ንቅናቄ ኮማንዶ እጩ የሰራዊት አባላት በቅድሚያ አድካሚ የሆነውን ወታደራዊ ስልጠና በብቃት በመውሰድና የታለፈባቸው ውጣ ውረዶችን በማለፍ ለዚህ የምረቃ ዕለት የበቃችሁ እጩ የኮማንዶ ተመራጮች እንኳን ደስ አላችሁ ብለዋል። ከሁሉ አስቀድሜ በአጭር ጊዜ ተጸንሶ ተረግዞና ተወልዶ እንዲሁም ለአቅመ አዳም ዕድሜ ደርሶ በሕዝባችን ላይ የጭቆና ቀንበር ተጭኖ የቆየውን ዕድሜ ጠገብና ጨቋይ ስርዓት ለመገርሰስና በምትኩ ዘመኑን የዋጀ ትውልዱን የሚመጥን እኩልነትና ፍትሐዊነትን ያላማው አልፋና ኦሜጋ አድርጎ ትግል የተነሳው የአማራ ፋኖ ብዙ ውስብስብና ፈታኝ መንገዶችን በከፍተኛ ትዕግስትና አርቆ አሳቢነት በመጽናት ወጥ ድርጅት በመሰረተበት ማግስት እንዲሁም ለአማራ የድል ብርሃን በፈነጠቀበትና በተቃራኒው በጠላቶቻችን ሰፈር የጨለማ ድባብና የሽንፈት መንፈስ በተዘራበት ወቅት ላይ በመመረቃችሁ የዛሬ የእናንተ ምረቃን በአይነቱም ሆነ በይዘቱ ልዩ ስለሆነ በድጋሚ እንኳን ደስ አላችሁ ብለዋል። ይህንን ታላቅ ቀን ለመድረስ ያደረጋችሁትን ጥረት፣ ያቀረባችሁትን መስዋዕትነት፣ የተጋፈጣችሁትን ከባድ ስልጠናዎች፣ ውጣ ውረዶች ሁሉ ድርጅታችን በልዩ ክብር ዕውቅና እንሰጣለን። በሌሊት ተኝታችሁ ተነስታችሁ በዝናብና በፀሐይ በረሃብና በጥማት በአካላዊና በአእምሮአዊ ጫና ሁሉ ተቋቁማችሁ ዛሬ የኮማንዶ ባልደረባ ማድረግ የተቸራችሁ ሲሆን እንኳን ደስ አላችሁ እላለሁ። እናንተ ዛሬ የተመረቃችሁት የአማራ ሕዝብ ነጻነት በሮች የእናንተ ኢትዮጵያ ክብርና ሉዓላዊነት ጠባቂዎች ናቸው። የሕዝባችን ነጻነት፣ ሰላምና ደህንነት በእጃችሁ ነው። የድንበራችንን ደህንነት፣ የሀገራችን አንድነት፣ የዜጎችንን ሕይወት በእናንተ ብቃትና ቁርጠኝነት ላይ የተመሠረተ ነው። ዛሬ የእናንተ ቀን ነው። የብዙ ወራት አድካሚ ስልጠና፣ የማይታመን ጽናት፣ ፍርሃት የሌለበት ልብ፣ የማይሸራረፍ ግብረ ገብነት፣ የማይናወጥ ታማኝነት፣ የማያፈገፍግ ቁርጠኝነት፣ የማይታጠፍ ጀግንነት፣ የማይወላውል የዓላማ ውጥንነት፣ የማይዝረከረክ ሰራዊትነት፣ በዘረኝነትና በጎጠኝነት የማይርመጠመጥ በሳልነት ወዘተ ሁሉም ዛሬ በዚህ መድረክ ላይ ፍሬያቸው አፍርተዋል። ኮማንዶ መሆን ማለት ቀላል አይደለም። በባህሪውና በተልእኮው ዝግጁነት፣ በስምሪት አሰላለፍ፣ በተግባር አፈጻጸም ለየት ያለ ቁመና ያለው ወታደራዊ አደረጃጀት ነው። ኮማንዶ ማለት ለቆመለትና ለተሰለፈለት ዓላማ ውድና መተኪያ የሌላት ሕይወትን ለመስጠት ዝግጁ መሆን ማለት ነው። ኮማንዶ ማለት በጨለማ ውስጥ ብርሃን መሆን፣ በፍርሃት ውስጥ ድፍረትን መሆን፣ በተስፋ መቁረጥ ውስጥ ተስፋ መሆን ማለት ነው። እናንተ ዛሬ ያንን ቃል ኪዳን ገብታችኋል። የአማራ ሕዝብ ብሎም መላው ኢትዮጵያ ነጻነቱን ያለው በእናንተ እጅ ነው። የልጆቻችን የወደፊት ተስፋ፣ በአጠቃላይ የአዲሱ ትውልድ ዕጣ ፈንታ የሚወሰነው በእናንተ እጅ ነው። ሕዝባችን በአቅመ ቢስና በልፍስፍሱ ስርዓት ጊዜያዊ የአፈና መዋቅር ውስጥ ሆኖ ዝም እያለ ቢመስልም እየተነፈሰ ያለው በእናንተ ሳንባ ነው። እየራበው ጠግቦ የማያድረው በየቀኑ በሚመዘገቡ ጀብድና ድሎቻችን ነው። እየቆሰለ በሚያገግመው በየሰከንዱ በምናፈሳት ደምና ላባችን ነው። እየተጽናና ያለው በእኛ ጀግንነት ነው። ተስፋ አድርጎና ተማምኖ እየጠበቀ የሚገኘው የኛ የትግል ግስጋሴ ነው። ለፈስፈሱ የብልጽግናው ስርዓት የቆመ የሚመስለው የአማራን ፋኖ የውስጥ መከፋፈል እንደ ዋና ድል አድርጎ በመቁጠር ነበረ። ጥንካሬውና ድክመቱን የሚለካው በእኛ አንድነትና መከፋፈል ነበር። ዛሬ የኛ አንድነት በሳት ተፈትኖ እንደ ወርቅ ነጥሮ ምርት ከገለባው ተለይቶ ፍንተው ብሎ ሲወጣ ምርቱ በስቶ ገለባው አንሶ ሲያገኘው ሳይታዩ አብረው በቅለው የነበሩ ኢማንት እንክርዳዶች ይዘው በድርድር ታሪቅ ያለው እያለ ሲጮህ ህዝቡ አፉን በእጁ ይዞ እየተሳለቀባቸው ነው። የሚናገሩት ፕሮፓጋንዳ እንኳን ለኛ ለህፃናት የማይመጥን ነው በማለት ህዝቡን ንቀቱን እያሳያችሁ ይገኛል። የቀነጨረና የጨነገፈ የፖለቲካ ስልትን ተጠቅሞ እያለ 5 የማይሞሉ እንክርዳዶች በሰሩት የባንዳነት ስራ አፍረውና ተሸማቀው ሞታቸው ዛሬ ይሁን ነገ እያሉ በየጥሻው እንደ ፍልፈል ሲደበቁ ቆይተዋል። ያገኟትን ቀዳዳ ተጠቅመው እጃቸውን ለምርኮ ፈቅደው ሲሰጡ ለብልጽግናው ለነሱም እኩል ያፈር ተቢስ ፕሮፓጋንዳ ለመጠቀም ተጭፈረፈሩም። የአፍሪካ ህብረት ተወካዮች ነን ባዮቹ ነገሩን በውሳ ይረዱ ውሸትን እንደ ፖሊሲ የሚከተለው ብልጽግናው አደናግሯቸው ከተሰጣቸው ኃላፊነት ወርደው እንክርዳዶች ጋር ቆመው ወታየታቸው የህብረቱ ኃላፊነት ጨምሮ ጥያቄ ውስጥ እንዲወድቅ አድርጎታል። እኛም በዚህ አጋጣሚ ለአፍሪካ ህብረትም ሆነ ሌሎችም ዓለም አቀፍ ተቋማት የምናስተላልፈው መልእክት ስራችሁን መሬት ላይ ካለው እውነታ ጋር በትክክል መስማማቱን አረጋግጡም። አይቶ አልቃሽ አትሁኑም። የአማራ ህዝብ ኢትዮጵያ እንደ ሀገር ያቆመና እስካሁን ያቆየ
የመላው አፍሪካና የዓለም ጥቁር ህዝቦች ኩራትና የሞራል ከፍታን ያረጋገጠም የቀይ ገዢዎች የዓለም የመጨረሻ እቅዳቸው በየዘመኑ እያሳፈረም እዚህ የደረሰ እንደ ሚስማር ሲመቱት እየጠበቀ የሚቀጥል የአድዋ ድል ባለቤት ህዝብ ነው። ነገ የድል ጮራ ሲፈነጥቅ የአህጉሩን ጥቅሞችና መብቶችን በተመለከተ አብሮ መቆም የሚሟግተው የአማራ ፋኖ እንጂ አስመሳይ በብልጽግናው ስርዓት አለመሆኑን ተረድታችሁ እውነት ላይ እንድትቆሙ ጥሪ እናስተላልፋለን ብሏል። ለዚህም በአራቱም የአማራ ንፍቀ ክበብ ማለትም ጎንደር፣ ጎጃም፣ ወሎና ሸዋ መላው የህዝባችን ነጻነት ለማረጋገጥ እየተዋደቀ ከሚገኘው ታሪካዊ ሰራዊታችን ጋር ስትቀላቀሉም የእናንተን የጋለ ስሜት ለወንድሞቻችሁና ለእህቶቻችን ተጨማሪ ሞራል እንዲሆን አስችሉም። ሁልጊዜ ብቃታችሁን አሳድጉም። ሁልጊዜም ዲሲፕሊናችሁን አትተው። ሁልጊዜም የቡድን መንፈስን ጠብቁ። ሁልጊዜም ለሀገርና ለህዝባችሁ ታማኝ ሆኑ። ሁልጊዜም በሁሉም ሁኔታ ክብርን ተጎናጸፉ። የአማራ የቁርጥ ቀን ልጆች፣ የህዝባችን የብረት አጥሮች፣ የማትበገሩ ጀግኖች፣ የዛሬ ተመራጭ ልዩ ኮማንዶ አባላት በሙሉ እንኳን ለዚህ ታሪካዊ ምረቃ ቀን አደረሳችሁ። በድጋሜ እንኳን ደስ አላችሁ ሲል አርበኛ ስለሽ ከበደ የ105ኛ ኮር 44ኛ ክፍለ ጦር የ10 አለቃ ኤፍሬም አጥናፍ ልዩ ኮማንዶ ባስመረቀበት ላይ ያስተላለፈው መልእክት ነው። ወደ ሌላው መረጃችን ስናልፍ ፖለቲካ ዓለም የኃይል ሚዛን ጨዋታዎች ናቸው። ፖለቲካ በአሸናፊና በተሸናፊ መካከል የሚደረግ የህልውና ትንቅንቅ ነው። ውድድሩ በሰላማዊ ቀመር ወይም በሸፍጥና በነፍጥ ሊመራ ይችላል። የሁሉም ግብ ግን ስልጣንና የበላይነት መጨበጥ ነው። ከጀርባ የሚሸረቡ ሴራዎችን፣ የጥቅም ትስስሮች የውድድሩ አካል ናቸው። እግር ኳስ በዳኛና በደንብ ይመራል። ፖለቲካ ግን ዳኛው ራሱ አሸናፊው የሚሆንበት አደገኛ ጨዋታ ነው። በዚህ የኃይል ሚዛን ጨዋታ ውስጥ ዕውቀት፣ ገንዘብና ጉልበትን አቀናጅቶ መገኘት የድል ቁልፍ ነው። ህልውናን ለማረጋገጥ መሸነፍን እንደ ሞት መቁጠር የግድ ይላል። ከጀርባ የሚሸረቡ ሴራዎችና የጥቅም ትስስሮችም የውድድሩ አካል ይሆናሉ። በሴራና በስትራቴጂክ የሚታጀብ የፖለቲካ ግጥሚያ ደካሞችን አጥፍቶ ብረቶችን የሚያነግስ ነው። እንደ ስፖርታዊ ውድድር ሽልማት ብቻ አያስገኝም ወይም አያሳጣም። መኖርና መጥፋትን የሚወስን መራር ጽዋ የሚያስጎነጭ ሊሆን ይችላል። አሸናፊው ደግሞ ከሆነም ይመራዋል፣ ካልሆነ ያስራል፣ ከከፋም የህግ ካባ አልብሶ ይገድልሃል። ተሸናፊ የመኖር ዕድል ከተሰጠው ይገዛል ወይም የእግር አቧራ የሚለብስ ድራማም ይፈጠራል። በፖለቲካ ዓለም አሸናፊ ሆኖ ለመውጣት ከሚከተሉ ቁልፍ የኃይል ሚዛን ጨዋታዎችንና ስልቶችን የተመረጡ በተግባር ይተረጎማሉ። ጉልበት መጠቀም፣ ውክልና፣ ጥምረት፣ መረጃ፣ ተቋማትን መቆጣጠር፣ ከፋፍለ መግዛት፣ የሞራል ግድያ፣ ችግር መፍጠርና መፍትሄ ማቅረብ። እነዚህንና ሌሎችንም ግጭት ወይም ቀውስ በመፍጠር ህዝብ መረጋጋት እንዲናፍቅ ማድረግ ነው። ከዚያም ያንን ቀውስ ለመፍታት ብቸኛ አማራጭ ሆኖ በመቅረብ ስልጣንን ማደላደል ነው። በመጨረሻም ትዕግስታችን እንደ ፍርሃት አይቆጠር ሲል የትግራይ ሰላምና ጸጥታ ቢሮ አስታወቀም። የትግራይ ሰላምና ጸጥታ ቢሮ ጠላትም ወዳጅም ይወቅልኝ ሲል አመሻሹን ባወጣው መግለጫ አስታውቋል። ያስቀመጣቸው ቅድመ ሁኔታዎች ካልተሟሉ የትግራይ ሰራዊት ትጥቅ እንደማይፈታ ገልጿል። የፕሪቶሪያ የሰላም ስምምነት በድሮን ጥቃትና በትግራይ ላይ በሚደርስ ከበባ እየተጣሰ ይገኛል ያለው ቢሮው ስምምነቱ ከህጋዊ ተቋም ይልቅ ለግለሰቦች ተሰጥቷል ሲል ከሷል። የትግራይ ይዞታ የነበሩ አካባቢዎችን ሳይመለሱ ተፈናቃዮች ወደ ቀያቸው ሳይመለሱና የራስን ዕድል በራስ የመወሰን መብት ሳይረጋገጥ ሰራዊቱ ትጥቅ አይፈታም ያለው ቢሮ በኃይል እርምጃና በከበባ ማንበርከክ እንደማይቻልና ትዕግስት እንደ ፍርሃት ሊቆጠር እንደማይገባ አስጠንቅቋል። በትግራይ የተፈጸመ የድሮን ጥቃትና ሰሞነኛው የመከላከያ ሰራዊት እንቅስቃሴ ግልጽ የጦርነት አዋጅ ነው ያለው ቢሮው የትግራይ ሰራዊት ከህዝቡ ጎን ቆሞ በመመከት ጦርነት ከተከፈተም ለመከላከል ዝግጁ መሆኑን የሚገልጽ መልእክት በማኅበራዊ ትስስር ገጹም አስታውቋል። የተከበራችሁና የተወደዳችሁ የኢትዮ ዜና ቤተሰቦች ለሰዓቱ ያዘጋጅንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።